እንደምን አላችሁ ወንድሞቼ? ዛሬ ደግሞ እንግዲህ አንድ እንስሳ ላስታውቃችሁ ነው። ይህ እንስሳ ደግሞ በፍጥነቱ በጣም የታወቀና ያው እንደ ሰዎች ደግሞ እንደ ቀልድ የሚጠቀሙበት ነው። ነገር ግን በአፈጣጠሩ ለየት የሚያደርገው አንድ ነገር አለ። እሱ ደግሞ ከሁለት ነገሮች ጠንከር ባለ የተሰራ ነው። ይህ ፍጥረት እግዚአብሔር ሲፈጥረው ደግሞ ለየት የሚያደርገው ትልቁ ምክንያት ምንድን ነው? እኛ ያው ለሰውነታችን መሸፈኛ ልብስ እንደምናደርገው ሁሉ እሱ ደግሞ የሚሸፈንበት የራሱ ቆዳ አለው። ያ ቆዳ ደግሞ አጥንት የሚመስለው ወይም ደግሞ እንደ ድንጋይ የደረቀና በጣም ኃይለኛ ውፍረትና ጥንካሬ ያለው ፍጡር ነው። በፍጥነት ደግሞ ከሁሉ እንስሳ የዘገየና ያው በጣም ተረጋግቶ የሚሄድ ፍጥረት ነው። ይህ እንስሳ ደግሞ በተለያዩ ቦታዎች ሊገኝ ይችላል። ለማንኛውም ግን ይሄ እንስሳ ማን ነው የሚለው እናንተ ራሳችሁ አይታችሁ ትገመግማላችሁ። ስለዚህ እሱን አሳያችኋለሁ። ወደ ቪዲዮ። ያው እንደምታዩት ይህን እንስሳ ቅድም እንደነገርኳችሁ በፍጥነቱ በጣም የዘገየ ፍጡር እንደሆነ ይታወቃል። ሰዎች ደግሞ ለቀልድና ያው ለመጫወቻ ይጠቀሙበታል። ነገር ግን ቀስ እያለ ስራው የማይፈታ ፍጡር ነው። ስለዚህ አፈጣጦርና እግዚአብሔር የሰውነት ክፍል የሰራበት መንገድ ስናይ ደግሞ በደረቃማ የሰውነት ክፍልና ያው ለስላሳ የእንስሳት ለስላሳ ቆዳ ያለበት ፍጡር ነው። ነገር ግን ጠላት ሲመጣበት ወይም ደግሞ ሙሉ ሰውነቱ ለመሸፈን ሲያስብ ደግሞ ሁለት ያው እንደምታዩት በጀርባና በፊት ሁለት ቀዳዳዎች አሉ። የኋላ ቀዳዳዎች ሁለት እግሮቹ የሚሸፍንበት፣ በፊት ያለው ደግሞ አንገቱና ሁለት እጆቹ የሚሸፍንበት ቦታዎች ናቸው። ጠላት ሲመጣበት እነዚህ ሁለቱ የሰውነት ክፍሎቹ ወደ ውስጥ ያስገባቸዋል። ሌላ አካል ግን አጠቃላይ በተፈጥሮው የተሸፈነና በዚህ ደረቃማ የሰውነት ክፍል የተከበበና የተሸፈነ ፍጡር ነው። ስለዚህ እግዚአብሔር ፍጥረታት ሲፈጥራቸው በልዩ ልዩ መንገድ ፈጠራቸው። የዚህ አፈጣጠር ደግሞ ልዩና ድንቅ ነው። ያው እንደፈለጋችሁት ብትነኩት፣ በድንጋይ ብትመቱት፣ ያው በብረት ብትወጉት ጭራሽ መውጋት አትችሉም። በጣም ደረቃማ ስለሆነ ማለት ነው። እና ያው እግዚአብሔር ድንቅ ነው። እግዚአብሔር በፍጥረት ድንቅ ነው እንዳለ መጽሐፍ እንደምታዩት በዚህ ተደንቀናል። ያው ስሙ ደግሞ ኤሊ ተብሎ ይጠራል ማለት ነው።